አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ ሀባይቢ? ዛሬ ደግሞ እስኪ አብረን ዶሮ ከብሳ የምንሰራ ይሆናል። እናም የማዳም ቅመሞችዬ እንዴት ናችሁ? ደህና ናችሁ? በነገራችን ላይ ይህን ቪዲዮ መቀረጽ ያዝኩት ያው ፖስት ማድረገው ዛሬ ረመዳን ስንት ነው? 13 ይመስለኛል ካልተሳሳትኩኝ። 13 ሳይሆን አይቀርም። በጣም የደኮ ሱብሃንአላህ። እና ግን የመጀመሪያ ቀን ስሁር የሰራሁት ቪዲዮ ነው እና አሁን ነው ፖስት ማድረገው። በጣም ቢዚ ነበርኩኝ። በመሀከል ስልኬም ተበላሽቶ ምናምን ጠፍቻለሁ ከዩቲዩብም ላይ ከጠፋሁኝ ወደ 2 ወር ምናምን ሊሆነኝ ነው መሰለኝ። ያው ከእንግዲህ በኋላ ላለመጥፋት ሞክራለሁኝ። እናም እስኪ አብረን ዶሮ ከብሳ የምንሰራ ይሆናል። እንዲሁም የማዳም ቅመሞችዬ እንዴት ይዟቸዋል ስራ? የዘንድሮ ስራ እንዴት ነው? ረመዳን ላይ ያው እንግዲህ የታወቀ ነው በጣም ስራ ይበዛል። ሞር ምግብ የምንሰራ ክሽን ለክሽን ምናምን ያው ዞሮ እቃ የማያጥብ የለም። እና እኔ በጣም ነው የከበደኝ ማለት ነው። በጣም ወይኔ ጉዴ! ክሽና እቃ ብስሚላ አይደለም ታጥቦ ጋዝ እንደዚህ ተርከፍክፎ ቢቃጠል ራሱ ያልቅ አይመስልም ማለት ነውና አላህ ያግዘን፣ አላህ ያግዛችሁ እህቶችዬ። አላህ ብርታቱን ያንበሳውን ቅዋ ይስጠን ይስጣችሁ። አላህ ሰብሩን ይስጠን። ለወደፊት ደግሞ ከቤተሰቦቻችን ጋር በሀገራችን በደስታ በፍቅር እፎይ ብለን ተመስገን አልሐምዱሊላህ ብለን የምናሳልፈው ያድርገን እላችኋለሁ። አልሐምዱሊላህ ለኩል ሐል። እና እዚህ እንደምትመለከቱት አንድ ዶሮ አውጥቻለሁኝ። ያው ዶሮዋን አጥበናታል። አሸቦ ምናምን አድርጌባታለሁ። አሸቦ አድርጌ ነው የዘፈዘፍኩት ማለት ነው። ያው ስሁር ዶሮ ስሪልን ብለው ስለነበረ እዚህ ጋር አሸቦ ማለት ጨው ማለት ነው። እንደ ሁላችንም አካባቢ ይለያያልና ጨው አድርጌበት ነው በደንብ ጽድት እንዲል። ሎሚ ውሃም ጨምቄ ትንሽ ሎሚ ውሃና የጨው ውሃ አድርጌ ዘፍዝፌው ነበረና እናም እዚህ ጋር ሽንኩርቴን ስቆራርጥ ስላላሳየኋቸውም ሲጨምር አቁላላ ምናምን እዚህ ጨምሬ ሽንኩርታችንን አቁላልተናል። ድንቻችንን ጨምረናል። ከዛ ድጃጃችንን ጣል እናደርጋታለን ማለት ነው። የመጀመሪያ ቀን ከብሳ የሰራሁት የመጀመሪያ ቀን እንደማስታወሻ እያልኩ ነው። እንዳውም ረመዳን የገባ ቀን የመጀመሪያ ስሁር ያሰር ነው ማለት ነው። እና በዚህ መልኩ እያበሰልኩላቸው ነው። እናም ሀባይቢ እንግዲህ አሁን ላይ ኦኬ እዚህ ጋር ባህራትም እንደምትመለከቱት እዚህ ኩሙልና እና ደግሞ ይሄ ጠቆር ብሎ የሚታየው ሎሚ ደረቅ ሎሚ እና ምንድነው ባህራት ሙቸክል እዚህ ጋር 2 ቃሪያ እና ሄል እና ቁንዶ በርበሬ ነው። በነገራችን ላይ በጣም ነበር ትንሽ አቃጥሏቸው ነበር እነሱ። እኔ ግን ያው ምንም አልመሰለኝም ሀበሻ አይደለሁ። እነሱ ግን በጣም ፈጀን ሲሉ ነበረ። ቃሪያ ጨምሬበታለሁ። ቃሪያ አልጨምርም ብዙ ጊዜ ስሰራ ብዙ ነገር አልጨምርም። የሚያቃጥል ነገር ማለት ነው አይችሉም። ያቃጥለናል ነው የሚሉትና እናም ደግሞ አይችሉም። ደብቄ ራሱ አድርጌ ምናምን ቃሪያውን አውጥቼ እንኳን ራሱ ሳቀርብ በጣም ነው የሚያውቁት። ምንድነው ያቃጥላል ምናምን ነው የሚሉትና በዛ ላይ ደግሞ ቁንዶ በርበሬው በጣም የማቃጠል እንትን አለው እና እንደዚህ አድርጌ ማጅ ጨመርኩኝ እና ያው እንደዚህ አድርገን እናቁላለዋለን ማለት ነው። ባይ ዘ ዌይ እዚህ ከኔ ምግብ ሼር ሳደርግ እኔ ምግብ ለማስተማር አይደለም፣ ያው አብረን እንስራ በሚለው ነው። ማለት ብዙ ጊዜ እኔ እንደዚህ ከምግብ እንትን አይደለሁም። ያው አንዳንድ ጊዜ ስሰራ ምናምን
ያው መቀረጽ ስለምወድ ምናምን ነው። አብረን እንስራ በሚለው ይያዝልኝ። እኔ የማዳም ቅመሞችን ሙያ አላስተምርም። በጣም 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 ስማርት የሆኑ ባለሙያ ልጆች እንዳሉ ስለማውቅ እና እዚህ ሽንኩርት ነጭ ሽንኩርታችንን ጨመርን እና አንድ ነገር አላልኳችሁማ። አዎ ሰብስክራይብ አድርጉ። ሀባይቢ ሰብስክራይብ እያደረጋችሁ ቤተሰቡ ነው። አይኑ አሁን ላይ ያን ያክል ላይሆን ይችላል የምለቀው ቪዲዮ እና እዚህ ጋር ሩዜን ጨመርኩ ማለት ነው። ሩዙ ታጥቦ ተዘፍዝፎ ነበረ ትንሽ ቆይቷል ማለት ነው። እናም ወደፊት አሪፍ ነገሮችን እለቅበታለሁ ኢንሻአላህ ቢኢዝኒላህ። እስከዛ ድረስ ያው አንዳንድ ቪዲዮዎችን ፖስት አደርጋለሁ። ሰብስክራይብ አድርጉ። ከዚህ ቤት ባትጠቀሙ የሚጎዳችሁ ነገር አይፖስትበትም። ያው ቁም ነገር አዘል ነገር ነው የምለቀው ኢንሻአላህ። ወደፊት ደግሞ ሞር በጣም እናንተ የሚያዝናናችሁ ነገር እንደምሰራበት ተስፋ አለኝ። እስከዛ ድረስ አንዳንድ እያለን እንደዚህ እንሰራለን። ውሃ ሙቄን የጨመርኩት እስከዛ ሩዛችን እስኪበስል ድረስ ሩዜን ጨምሬያለሁ። ሞቅ ለብ ያለ ውሃ ጨምሬያለሁ። ከዛ ጨምረን ከድነናል፣ ጨርሰናል ሩዛችንን። እዚህ ጋር ሰላጣ ልሰራ ነው ማለት ነው። ሰላጣ 2 ቲማቲም፣ 2 ደግሞ ምንድነው እንደ ስሙ ሊጠፋኝ ነው፣ እንደ አንድ ሽንኩርት ኪያር ማለት ነው። ኪያር 2 ኪያር እና 2 ቲማቲም፣ አንድ ቀይ ሽንኩርት አወጣሁኝ። እዚህ እነዚህን ከታትፋለሁ ማለት ነው ሩዛችን እስኪበስል ድረስ። በጣም ነው የሚወዱት እንደዛ ያለ እንትን ሰላጣ ማለት ነው። ያ ሁሉም እንደ ቤቱ እንትን ይለያያል። እኛ ቤት ደግሞ የሚወዱት እንደዚህ ነው። ሰላጣ ቅጠል ካለ ምናምን ተጨምሮ ምናምን እንደዚህ ተደርገው ይቆራረጣል። ከሌለም ደግሞ ኖርማል ነው። እንደዚህ ሽንኩርታችንን እና ቲማቲማችንን እና እንደዚህ አድርገን ተቆራረጥን በኋላ ያው ምርጥ ነው ማለት ነው። ሞክሩት በዚህ አጋጣሚ። የማይነት ሰላጣ ማለት ነው እና በጣም የሚወዱት ሰላጣ ነው። እንደዚህ ያደረግን እናዘጋጃለን። በዘወይ ስሁር ይሄ ብቻ አይደለም የምሰራው። ከዛ ሌላ ደግሞ ወተት የሚፈልጋል ለብቻ፣ ጭራሽ ሩዝ የማይበላል ስሁር ላይ እና በጣም ብዙ አይነት ነው የምሰራው። ሁሉን ለመቀረጽ ብዙም አይመችምና ያው አንዳንዱን ነው የምቀርጸው ማለት ነው። ሞር ደግሞ ፍጥር ላይ ወይ ጉድ ስንት ጉድ አይነት ኢዳውን የሚያሰሩት ብቻ ያው እንደዛ እያለን ይዘናል። ዛሬ ያው እንግዲህ ረመዳን 13 ነው፣ እንደዛ እየሆነ ነው። ናቀኑም ሄደ፣ ረመዳንም ሄደብን። እውነት ስራ ባይበዛ ረመዳን በጣም ደስ ይል ነበረ። በጣም ደስ ይላል። በቃ አይደለ ደባቡ በጣም ደስ ይላል። በአመት እንደዚህ ነው የሚመጣው። ግን ያው ሰው ቤት ደግሞ ትንሽ ስራው ከበድ ቢልም ብቻ አልሐምዱሊላህ ምንም ቢሆን ምንም ደስ ይላል ረመዳን። እና እንደምትመለከቱት እንትን ኪያርና ሽንኩርቱን ቆራርጠን ጨረስን። እዚህ ጋር ቲማቲማችን እየቆራረጥን ነው። እናም ሀባይቢ እንግዲህ አሁን ላይ ዓለም ትንሽ ረበሽ ብሏል። እስኪ ዱአ አድርጉ፣ ጸሎት አድርጉ ሁላችሁም በየእምነታችሁ። ሀገራችንን ሰላም ያደርግልን፣ የተክፉ ነገር ይጠብቅልን። ዓለምንም እንግዲህ ሰላም ያወርድላቸው ሁላቸውንም። እና ትንሽ ይከብዳል የምንሰማው ነገር፣ አንዳንድ ጊዜ የሚሆነው ነገር የምናየው ነገር ለመስማትም ለማየትም ትንሽ ይዘገንናል። የጦርነት እንትን የለውም፣ መልካም የለውም። ጦርነት መጨረሻው በጣም ማስጠልይ ነው እውነት። እና ጸሎት አድርጉ፣ ዱአ አድርጉ ሁላችሁም በየእምነታችሁ። ከባይቢ እንደምትመለከቱት በዚህ መልኩ ቆራረጥን ሰላጣችንን ማለት ነው። የበዛ ይመስላል ግን አልበዛም። እውነት በጣም ነው የሚበሉት፣ በጣም ነው የሚጥመው። ሞክሩት እንዳው ማለት ነው። እንደዚህ አድርጋችሁ ማለት ነው። ሰላጣ ቅጠል ምናምን ከሌለ
በዚህ መልኩ አዘጋጅታችሁ ሎሚ አድርጋችሁ ቁንዶ በርበሬ ትንሽ ነስነስ ብታረጉበት ተፈለጋችሁ የሚያቃጥል ማለት ነው። ወይም ደግሞ ቃሪያ ምናምን የሚያቃጥል ነገር ልትወዱ ከሆናችሁ ማለት ነው። በጣም የሚጥለው እዚህ መልኩ ስለጣሽና ተደጋግተናል። እዚህ ጋር እዙ በቃ እንትን እያለ ነው፣ ሬዲ እየበሰለ ነው። ያው እየከፈትን ነው እንደምትመለከቱት በዚህ መልኩ በስሏል ማለት ነው። ዋው ማሻአላ ተባረከላ። ይሄን ይመስላል። بالعافية ብለናል። ያው አሁን አልገለብጠውም፣ ትንሽ ቆየት ብለው ነው የሚበሉት። ባይ ባይ